የምናወራው የነደፈን እባብ አይደለም አለ እኮ። እሱ እኮ አቅጣጫ ያስታል፣ ርዕስ ያስቀይራል። ያጋጠመን ነገር ማለት ነው። ግን ርዕስ አንቀይርም። የሆነ ቦታ ደርሰን የማውራቱ እድል ካለን የምናወራውን እኔ ልንገራችሁ። እኔ የራሴን ድርሻ ኢየሱስ ያድናል። ኢየሱስ ይወዳችኋል። ከዘላለም ሞት ያድናል ኢየሱስ። በልጁ የሚያምን የዘላለም ሕይወት አለው ይላል። በልጁ የሚያምን አይፈረድበትም ይላል። ከድቅድቅ ጨለማ ወደሚያስደንቅ ብርሃን የተጠራ ነው። የእርሱን በጎነት ልናገር ነው። ድቅድቅ ጨለማ የገባንበት አስደናቂ ብርሃን ነው። አስደናቂ የሆነ ሕይወት ነው የምነግራችሁ። በምንም አይነት ሁኔታ ውስጥ ብትሆኑ የሚወዳችሁ ጌታ አለ። በአመፅ ልባችሁን አታደንድኑ። ኢየሱስ ይመጣ በቅርብ አለ። ብዙ የቀረን ጊዜ የለም። ኢየሱስ ያድናል። እናም ከተናገርን የምንናገረው የመስቀሉን ስራ ነው፣ የእግዚአብሔርን ፍቅር ነው። ትውልድ እየጠፋ ነው። አንገብጋቢው ዜና ኢየሱስ ያድናል ነው። ይህን እውነት ባገኘነው አጋጣሚ ሁሉ እናውራው።